አንተን ማገልገል መባረክ ነው። የእግዚአብሔርን ቃል የነገሯችሁን መምህራኖቻችሁን አስቡ፣ በጎ ምግባራቸውንም አይታችሁ በሃይማኖታቸው መሰሏቸው። እነሆ የልዑል እግዚአብሔር መልካም ፈቃዱ ሆኖ እጅግ የምንወዳቸውና የምናከብራቸው ጻድቁ አባት የኔታ አክሊሉ ወልደ ማርያም የሕይወት ታሪካቸውን የያዘ መጽሐፍ ተዘጋጅቶ ለህትመት በቅቷል። በመሆኑም ይህንን የጻድቁ አባታችንን የሕይወት ታሪክ የያዘውን መጽሐፍ መስከረም 10 ቀን 2018 ዓ.ም በዕለተ ቀዳሚት ከቀኑ 7 ሰዓት ጀምሮ በመንበረ ጸባዖት ቅድስት ሥላሴ አዳራሽ ከጠቅላይ ቤተ ክህነትና ከመላው አዲስ አበባ የታደሙ ታላላቅ የደብር አስተዳዳሪዎች፣ በሕይወት ሳሉ ያስተማሯቸው መምህራን፣ ተማሪዎቻቸውና የሥራ ኃላፊዎች፣ በጸሎታቸው የተጠቀሙ ምዕመናንና ምዕመናት እንዲሁም ጥሪ የተደረገላቸው እንግዶች በተገኙበት በታላቅ ክብር ይመረቃል። ስለዚህ እርስዎም በዕለቱ ተገኝተው የሕይወት ታሪካቸውን የዘገበውን ይህን መጽሐፍ እንዲመርቁና የበረከቱ ተሳታፊ እንዲሆኑ በታላቅ አክብሮት ተጋብዘዋል። የጻድቅ መታሰቢያ ለዘለዓለም ነው። ተኝታን ካንተ ጋር አስሮኛል በዝማሬ ኪዳን